ወይዘሮ መዳም ለወይዘሮ ቅመም እንደዚህ ስትል ክስ አቅርባለች። ቅመም ከኔ ቤት በምትሰራበት ወቅት እንደዚህ ስትሞሰሞስ አንድ ዕቃ ሰበረች። ያንንም ዕቃ እኔ ሳላይ ደብቃ ወደ ዙመራ ጣለች። በኋላ ምን መጥቼ ስጠይቃት አላየሁም ብላ ቀርጥጥ በማድረግ አብራ እኔ ጋር መፈለግ ጀመረች። በመጀመሪያ ዕቃ መስበር ትልቅ ወንጀል ጥፋት ነው። ከጥፋቱም በላይ ያናደደኝ እንዴት ደብቃ ትጥላለች? ከዛም ደግሞ ከመጣሏን በላይ አላየሁም ብላ እንዴት እኔ ጋር ትፈልጋለች በማለት ክስ አቅርባለች። ይሄንም በሰማን በአንድ ወር ውስጥ እኛ ምርመራውን አካሂደን ደርሰንበታል። ይሄም ደግሞ የመዳም ክስ ትክክል እንደሆነ ቅመሞች ዕቃ ሲሰብሩ ደብቀው በመጣል በኋላ አላየሁም ብለው አብረው በመፈለግ ሰርተዋን ወንጀል። ስለዚህም ይሄን ፍርድ አይተንኛ ቀኝም ግራም በማየት ለቅመሞች 10 ዓመት ጽኑ ነፃነት ተሰጥተዋል ማለት ነው። አሁን ለእናንተ ፍርድ ይገባል አይደለም? ብርጭቆ ቤት ብትሰብሩ እና ወይዘሮ መዳም ከክሶት በላይ ጭሆት ቅመሞቻችንን ድንቁርቁር እያረጉ ስለሆነ አይደለም ዕቃ እስቶናው ቢበረጋግዱት ራሱ እርሶን እንፈርድቦታለን። ከዚህ በላይ የትኛውንም ዕቃ መስበር ይችላሉ። ለ10 ዓመት ነፃነት ሰጥተናል። ህጋዊ ምናምን